ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሃ አላሁ ስብሓነሁ ወተዓላ ላ የንዙሩ አይመለከትም እኮ ኢላ አጅሳሚኩም ወደ ውፍረታችሁ፣ ወደ ከለራችሁ፣ ወደ ርዝመታችሁ እኮ አላህ አይመለከትም። ወላ ኢላ ሱወሪኩም ወደ መልካችሁም አይመለከትም። ይሄ አረብ ነው፣ ይሄ ቆንጅዬ ነው፣ ይሄ ሰልካካ ነው፣ ይሄ እኮ የመልከኛ ልጅ ነው። ይሄ ሁሉ አላህ ዘንድ ዋጋ የለውም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ወድ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ነገር ሰላም ነው። በያላችሁበት የአላህ ሱብሓነሁ ወተዓላ ሰላም እዝነት አይለያችሁ እላለሁ። ዛሬ የመጣሁበት ቪዲዮ በእርግጥ የኔ እንትን ለማለት ሳይሆን እንደ ምሳሌ ነው የመጣሁት ማለት ነው። ምክንያቱም አሁን በየቦታው ቤት እየፈረሰ ነው ያለው ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። እኛ ስደት ላይ ሆነን ቤትን ለመስራት ምን ያክል ዋጋ እንደከፈን ምን ያክል እንደደከምን ማንም አያውቅም። ስደት ያለና ቤት አሰርቶ ያየ ሰው ብቻ ነው የሚረዳው ማለት ነው። መንግስት ስደተኞችን አቋቁማለሁ ስራ ፈጥራለሁ እያለ ለፍቶ የሰሩትን ማፍረስ ጀምሯል ማለት ነው። በነገራችን ላይ ይሄ የምትመለከቱት ፎቶውን የምትመለከቱት እኔ ስንት አመት ለፍቼ ወይንም ስንት አመት እንትን ብዬ ለዚህ የበቃ ቤት ነው ማለት ነው። ቤት ማሰራት ቀላል አይደለም፣ ሁላችሁም ታውቃላችሁ። ስደት ላይ ያለ አብዛኛው ሰው ዋና ምን ትፈልጋለህ ቢባል ቤት ነው። ቤት ላሰራ ላሳካ እንጂ ሌላ ነገር ብዙም አይደለም ማለት ነው። እናም ማለት ነው ቤት ማሰራት ማለት በጣም ከባድ ነው። ይሄ የምትመለከቱት የኔ ቤት ነው ማለትም የኔና የባለቤቴ ማለቴ ነው። ኢንሻአላህ አላህ ሱብሓነሁ ወተዓላ ከፈቀደ የሱ ፍቃድ ከሆነ ለወደፊት ሀገሬን ገብቼ ከባለቤቴና ከልጆቼ ጋር የሚኖርበት ቤት ነው ማለት ነው። ግን እንዲጓጓ በስስት ወይንም በጉጉት እንዲጠብቅ በደንብ ፎቶ ወይንም ቪዲዮ አልተላከልኝም ማለት ነው። ምክንያቱም ሀገር ሲገባ ሰርፕራይዝ አልሆንም ማለት ነው። ዛሬ ላይ ያለውን ነገር ሁሉ ጨርሼ ካየሁት ቤቱን ሀገር ሲገባ ሰርፕራይዝ አልሆንም። ስለዛ ልክ እንደ ሕፃን ትንሽዬ ተቀርጾ ነው የተላከልኝ ማለት ነው። በሚያሳዝን ሁኔታ ሙሉ አልተቀረጸልኝም ማለት ነው። ከነ ምናምኑ ሀገር ሲገባ አሳያችኋለሁ፣ ሰምታችኋል። እና ይሄ ቤት የምር በየቦታው የፈረሰባቸው ሰዎች ናቸው። እናም ያላቸውን ልብሳቸውን ምን ይዞ አስፋልት ወጥቷሉ። ሱብሃንአላህ። መንግስት ከስደት የምትገቡ ሰዎች ስራ ፈጠራ ምናምን እንላለን እያለ በሶሻል ሚዲያ እንትን ይላል። ግን አይደለም ስራ ፈጠራ ቀርቶ ለፍቶ ላቡን ጠብ አድርጎ የሰራትን ቤት እንኳን ባታፈርሱበት ይሻላል። ወላሂ ቤትን የሚመስል ነገር የለም። የሰው ልጅ ማደሪያ ካለው መጠለያ ካለው ባይበላ ባይጠጣም መኖር ይችላል ማለት ነው። እየሰራ ይኖራል ማለት ነው። ግን ቤቱን ማፍረስ ማለት ምን ማለት ነው? ከቀበሌ ነው ከወረዳን የተላክ ነው ምናምን እያሉ በተኙበት ምናምን ቤት ማፍረስ በጣም ይከብዳል። ብዙ ሰዎች በሶሻል ሚዲያ እያለቀሱ ነው ያሉት። ስደት ላይ ለፍተው ላባቸውን ጠብ አድርገው ያሰሩትን ቤት አለኝ ብሎ በጉጉት የሚጠብቁትን መቼ ይሁን ለሀገሬ በቅቼ የሚኖርበት እያሉ እየፈረሰባቸው ነው ማለት ነው። እናማ የኔ ሀሳቤ ቤት አለኝ ለማለት ለመኩራራት ለምናምን ሳይሆን እየፈረሰባቸው ያለ ሰዎችን ሲያይ በጣም አዘንኩኝ ማለት ነው። ምን አክል ዋጋ እንደከፈልኩኝ ምን አክል ውጣ ውረድ እንዳየው እኔ ነኝ የሚያውቀው ማለት ነው። የምር ብቻዬ ባልሆንም ከባለቤቴ ጋር ቢሆንም ግን ከባድ ነው። ግን ይህን አክል ተለፍቶ አለኝ ብሎ እፎይ በሚሉ ሰዓት ቤት ማፍረስ በጣም ከባድ ነው ማለት ነው። ለማንኛውም ይሄን ይመስላል የዛሬ ቪዲዮዬ። ሀሳብ አስተያየት ካላችሁ አያም ሬዲ ይቀበላለሁ ማለት ነው። ያላችሁን አስተያየት ኮመንት ላይ አስቀምጡ። ቤትም ያሰራችሁ እንዴት እንደለፋችሁ ምን ያክል ዋጋ እንደከፈላችሁ እስኪ ኮመንት ላይ አስቀምጡ ማለት ነው።